Sagalee Waaqayyoo keessa bafadhaame mootota isa lammaffaa boqonnaa 4 lakkoofsa 8 kaase. ሁለተኛ ነገሥት ምዕራፍ 4 ከቁጥር 8 ጀምሮ akka jedhan dubbisa. Gaaf tokko Elsaa'iin gara mandara Shuuneem dhaqee dubartittiin soorettiin tokko achi turte. Isheen akka inni mana Isaayaatti buddeena nyaatuuf isa gaddisiifte. Ergasii inni karaa sana irra yeroo darbu hundumaa buddeena nyaachuuf itti gora ture. Dubartittiin abbaa manaa isheetiin namicha yeroo hundumaa karaa keenya darbu kana nama qullaa nama Waaqayyoo akka ta'e ani beeka. Kanaafi bantii mana irratti kutaa xinnoo ishee in ijaarraaf. Isa keessas siree gabatee barcuma ibsaa in keenyaaf inni yeroo garaagaraa gara keenya dhufu hundumaa achi keessa buufachuu in danda'a jette. Ameen. Harka keessa qabi mata dureen dubbadha. Dachaatu hojjette siif hojjetama. Ameen. Erga saaqbiiti akkuma hojjette siif hojjetama jedhin. የሰራ ይጥፍ ይሰራልሃል በለው። አቤት ሃሌሉያ። ሀገት ይደደብደ ዋቀዮ ሲፍ ሆጀታ ሐመት ይደደብደ ሐመት ሆጀት ኩታ ገነ ከሰቲ ዱበርቲ ቶኮ ገራ አንድ ሴት ነው የምናገኘው። ችግር አላት፣ እንቆቅልሽ አላት፣ ፈተና አላት። አንድ ፈተና በጣም ከበድ ያለ ፈተና በእጇ የማይፈታ በገንዘቧ የማይፈታ በዶክተሮች የማይፈታ በዘመዶቿ የማይፈታ በጣም ከበድ ያለ ፈተና አላት እንጂ ብር አላት። ብር መኖር ፈተና አይከለክልም። ብር መኖር ሌላ ነው፣ ፈተና ደግሞ ሌላ ነው። እቺ ሴት ሀብታም ናት ይላል፣ ደግሞ ባለጠጋም ናት ይላል። ባል አላት ግን ምን የላትም? ልጅ የላትም። አርጅታለች፣ እድሜዋ ሄዷል። ኡምሪን ሸባየ ደመራ ብሪዋን ከብዱፍ ኦኬስቶ ተኮልቻ ባየ ብረ ደምተት ተውረንዳ ግን መፍትሄ አላገኘችም። በብሯ ጥያቄዋ መልስ አላገኘም። በገንዘቧ ጥያቄዋ መልስ አላገኘም። ወገኖቼ ብር መልስ አይሆንም። ብር ጥያቄያችን አይመልስም። ገንዘብ ችግራችን አይፈታም። በዛን ዘመን እንደኛ ተነስቶ የሚያገለግል አንድ ነብይ አለ። ማን ይባላል? ኤልሳ ማለት የመንፈሳዊ አባቱ ኤልያስ ይባላል። ከኤልያስ ሁለት እጥፍ ቅባት ያገኘ ሰው ነው። ደቻለባ ኤልያስራ ዲባታ ነመርገቴዳ ዲባታ ጉዳት ይራጅራ በዚህች ሴት ባሪጋ አልፎ ሁሌ ሄዶ ወንጌል ይሰብክ ነበር። ወንጌል ያገለግል ነበር። ታያለች ነበር። ሁሌ በባሯ ያለፈ ሄዶ ወንጌል ይሰብካል። ታያለች። አንድ ቀን ለሱ ጥያቄ ያቀረበች እግዚአብሔር ሰው አቤት አንድ ነገር ልጠይቂ፣ ከዚህ በኋላ ቁርሲን፣ ምሳህን፣ ራትህን አታስብ፣ እኔ ዘግቼዋለሁ። አንተ ዝም ብለህ ወንጌል ስበክ፣ አንተ ዝም ብለህ አገልግል። እኔ ምን አድርጌያለሁ? ዘግቼዋለሁ። አኒ ከነበወደተም ከንጭሬኬ ከንርባታ ከንምሳ ማልጎዴራ ጩፌራ የሮንዱ ማተም መነኮቲ ኛተኛታ ሁሌ ምግብ የምትበላ ከቤቴ ነው። ምን ይበላለሁ ምን ይጠጣለሁ ብለህ አታስብ። ይኸው ሁሉም ነገር ተዘጋጅቷል። መጥተህ ትበላለህ። እረገራጂ እርሳ ጩፍቴ ነሚ ነመራ እረገ ጩፍ ወርባዱ ይርታ ነመራ እረገ ጩፍ ወርባዱ አኩመቲ ነመራ እረገ ጩፍቱ ደቻ ሰራ ጩፈባ አሜን ኤት ቡይቲ ነመራ ዋ ጩፉ ወርባደታ ነኒን ደቻ ሰራ ጩፈማ አይዲን ባይዘወይ ዋንጋሪ ነመራ ጩፉ ወርባዱ ዘረ ደቻ ሰራ ጩፈማ ዋና ማን ነመራ ጩፍቱ ወርባዱ ደቻ ሰራ ጩፈማ አኩመ ጀት ተርገታ ሜት ቡይ አኩመ ጀት ተርገታሪን እንደ ዘራክ ነው የምታገኘው ብሎ እንደ ዘራክ ነው የምታጭደው ብሎ ስለዚህ ምንድነው ከዛሬ ቀን ጀምሮ ስለ ምሳ፣ ስለ ቁርስ፣ ስለ እራት አትጨነቅ። እኔ ሪስፖንሰር ሆኛለሁ፣ ደግሞ ዘግቻለሁ። ዝም ብለህ መብላት ብቻ ነው። ዝም ብለህ ሴትዮዋ ምን ሆነች ታውቃላችሁ? ለነብይ ኤልሳ ማረፊያ ቦታ ሆነች። ስንቶቻችሁ ነው ለነቢያቶች ማረፊያ ቦታ ለመሆን የምትሞክሩ? የሆናችሁ ደግሞ ስንቶቻችሁ ነው ማረፊያ? በጣም ከበድ ያለ ነገር ነው መናገር የሚፈልገው። ምግብ ሰጣለች አልተባረከችም። ቁርስ ሰጣለች አልተባረከችም። ምሳ ሰጣለች አልተባረከችም። ጥያቄው አልተመለሰም። ምሳ ሰጣ ጥያቄው አልተመለሰም። እራት ሰጣ ጥያቄው አልተመለሰም። ቁርስም ሰጣ የሷ ጥያቄም አልተመለሰም። ኤልሳ ሄዶ ይበላል፣ ይጠጣል፣ ይወጣል። ጥያቄው እንዳለ መልካም ነገራችሁን ቀጥላችሁ ስሩ። አንዳንድ ሰው ዛሬ ለነብይ ትንሽ ነገር ካደረገ ነገሩ ካልተፈጸመ አልሆነልኝም በቃ ሁለተኛ ነው ወደዚህ ነብይ አልሄድም ይላል። በጣም ተጎድታችኋል። ቀጥላችሁ አድርጉ። መልካም ነገራችሁ ቀጥላችሁ አድርጉ። እግዚአብሔር አንድ ነገር የሚሰራ ተረጋግቶ ነው የሚሰራ።
ቀስ ብሎ ነው የሚሰራ። ክብር ለኢየሱስ ይሁን። ቀስ ብሎ ነው የሚሰራ። ቁርሲ ላቴ ሚሳላቴ ኢራቲ ላቴ ገሩ ጋፊን ሸንደብኔፍ እሸነማ ለማልን ቀብዱ ዳለን ቀብዱ ሙጫን ቀብዱ። ነብዩ ከቤቱ አይበላል እስካሁን ድረስ የልጅ ጥያቄው አልተመለሰም። ያው ነው። ስንቶቻችሁ ነው ነቢያቶችን እየረዳችሁ እያገዛችሁ ቤታችሁ እየመጡ እየጸሉ ጥያቄያችሁ ያልተመለሰላችሁ? ለመልካም ነው። የሚቀጥለው ቀን፣ የሚቀጥለው ወር፣ የሚቀጥለው ሳምንት እግዚአብሔር በቤታችሁ በሕይወታችሁ መልካም ነገር ያደርጋል። መልካም ነገር አልተመለሰም ጥያቄዋ። ስለዚህ ጥያቄ ባይመለስልኝም መልካም ነገሬን ማድረግ አላቆምም። እቺ ሴት ሀብታም ናት ይላል። ከኑ አመላቱላን መስጠት ያለባትን ነገር አልሰጠችም። ሀብታም ናት። የሰጠች ግን ምሳ፣ ቁርስ፣ እራት ብቻ ነው የሰጠችው። ነገር በቂ አይደለም። የሰጠችው ነገር በቂ አይደለም። ጨምራ መስጠት አለበት። አሃ ሴትየዋ በጣም ድንቅ ሴት ናት። ሐመከኑ ቀብዱ ዋንላነፍ ኤብሸ ጀላቀም ሜርከ ከቤቲ ሐመከኑ ቀብዱ ገነዲን ካንተ የሚጠበቀው ስጡ በለው። ሐመከኑ ቀብዱላን ከሸራ ከነገሙ ሚሳሩ ዋምቲ ኢራቲ ዶ እትረበልተ ከኑ ቀብዱ አከቴ ለካ የቀረ ነገር አለ። በረከቷ የተያዘ ለምን ነው ታውቃላችሁ? የቀረ ነገር ስላለ ነው። ባሏን ጠራችና ውድ ባሌ ና እስቲ አንድ ነገር ላማክር። ይሄ ሁሉ ጊዜ በዚህ ያለፈ ወንጌል የሚሰብክ ከዚህ በፊት ከቤቴ ቁርስ፣ ምሳ፣ እራት ሊበላ እንደነበረ አንተ ታውቃለህ። አሁን ደግሞ ባኪ የሆነ ነገር ውስጥ ሞልቷል። ምን ለዚህ ሰው ለዚህ ነብይ በቤታችን ላይ ለሱ ቤት እንሰራዋለን። ምን አይነት ሴት ናት? ለሱ ቤት እንሰራዋለን። ባሏ እንዳውኑ ባል ክፉ ባል አይደለም። ያውኑ ባል ቢሆን ደግሞ አሃ ብለሽ አሁን ደግሞ ወደ ጎትተሽ ቤት አመጣሽ እንደ ይላል። ክፉ ባል ነው እሱ። ወደ ሌላ ነገር አልተረጎመም፣ ወደ ሌላ ነገር አልቀየረም። እሷ እንደተናገረች ተቀበለ፣ ወሰደ። እሺ ለነብይ ኤልሳ ቤት መስራት ጀምሮ የት በቤታቸው ላይ +1 +2 ወይም +3 ላይ ማለት እኮ ነው። እና ሰርቶ ካለቀ በኋላ በጧት አንድ ቀን ከነብይ ኤልሳ ጋር ተገናኙና እንደዚህ አለች። እግዚአብሔር ሰው አቤት ሰርፕራይዝ ማለቱ አልቀረም። ምንድነው? በቃ ዛሬማ ሰርፕራይዝ አለኝ። ስንቶቻችሁ ነው እግዚአብሔርን ሰዎች ሰርፕራይዝ ማድረግ የምትፈልጉ? ሜርቀ ቀቤቲ ደቻት ኦጀቴ ሲፌ ቢማይዲን ማልጀት የሰራከውን ትባረከዋለህ። ጌታ መልካም ነገር ከዘራ መልካም ነገር ታጭዷል። ክፉ ነገር ከዘራ ክፉ ነገር ታጭዷል። ያን እግዚአብሔር ባርኳል። እና ቤት ከሰሩ ከጨረስ በኋላ ሰርፕራይዝ ምንድነው? ሄዳ ቤቱን ከፍታ አሳይች። እንዴት ነው? ያምራል። ነቢያቶች የሚገርማችሁ ነገር ነቢያቶች ምንም ነገር አይደነቁም። እነሱ ነቢያቶች ለምንም ነገር አይደነቁም። ሚሊዮንም ስጡ አይደነቁም። ቢሊዮንም ስጡ አይደነቁም። አይደንቃቸውም። ምንም ነገር አይደንቃቸውም። አየና እንዴት ነው? ጥሩ ነው። አንድ ነገር አስቤያለሁ። ይሄ ቤት እየሰራው ላንተ ነው። ስለዚህ ይሄው ቁልፉን ላንተ ነው እየሰራ ላንተ ነው። አሮጌ ቤት አይደለም እኮ የተሰራ አዲስ ነው። እንዴት ነው? ለእግዚአብሔር ሰዎች ምን አይነት ሪስፔክት አላቸው። አዲስ ቤት እኮ ነው የሰሩት። ማብራት አስገቡ ይላል። ውሃም አለ ይላል። ወንበርም አለ ይላል። ሁሉም ነገር የተሟላ። እግዚአብሔር ሰው ነብይ ኤልሳ ገብቶ ትንሽ አርፍ ካለ በኋላ አልጋውን ተመቸበት። ቤቱም፣ ጣራው፣ ግድግዳውም፣ ኮርኔዙም፣ ማብራቱም ሁሉም ምቹ ስለሆነ ደስ አለ። በጣም የሚገርማችሁ ነገር ከቤቷ እየበላ እየጠጣ እስከ ዛሬ ድረስ ምንም ትንቢት አልተናገረም። አልጸለየላትም አንድ ቀን። እሱም አልጸለየላትም። እሷም እባክህ ጸልይልኝ ብላ አታውቅም። ያውኑ ሰዎችማ ቁርስ በልተንማ አንወጣም እኮ እጅን ካልጫንክብኝ ይላሉ። እጅን ካልጫንክብኝ አትወጣም። ጥሩ አቀባበል ውስጥ ከሌለ እጅን ጭትቶ እግሩን ብጭንም ምንም አትቀየሪም። መቀየር መለወጥ ከየት ነው የሚጀምረው? ከልብ ነው የሚጀምረው። እቺ ሴት መልካም ሴት ናት። ልባም ሴት ናት። ጥሩ ልብ ነው ያላት። ለማ አንደኛ ለእግዚአብሔር፣ ሁለተኛ ለእግዚአብሔር ሰዎች። ተኝቶ አየና ቤቱን ካየ በኋላ እግዚአብሔር ስለሷ ለሱ ምንም ራእይ አልተናገረም። ራእይም አላየም እኮ እቺ ሴት እንደዚህ ያረጋታለሁ የሚልም አላየም። ዋን ከለተ ተፈካታም ዋቀየ ዋይሩ በርቲከና ዋነቲም ዋንጀለ ተፈካት ዋቀየ ወትሙርዲ እግዚአብሔር ለሱ ስለሷ ምንም አልተናገረም። እግዚአብሔር ካልተናገረ ታዲያ ከየት አምጥቶ ነው የምናገረው?
እያለ እየተቸገረ ገያዝ መጣ። ና ና ና ና አለ። አቤት ባኪ እቺ ሴት ምንድነው ችግሯ አለ። እግዚአብሔርን ጠይቆ እግዚአብሔር አልነገረውም። ዋቀዮን ጋፈቴራ ዋቀዮትንምኔ ረክንሽ የማይነናኒ ጀልቀበ ይሼዋሜ ኦቶ ገያዝን ዋሚን ጀልቀበ ይሼዋሜ ኮቱ ሜደም አቶ አንቺ ይሄንን ሁሉ አድርገሽኛል እኔስ ምን ላድርግልሽ? እስቲ ችግርሽ ምንድነው ንገረኝ ስለው እኔ በመንደሬ በቤተሰቦች በዘሬ ውስጥ ነው ያለሁት፣ ምንም ችግር የለብኝም። እግዚአብሔር ሰው አንተ ዘና ብለህ ኑር ብላ ሄደች። ችግሯን አልተናገረችም። ከዛ በኋላ ገያዝ መጣና ችግሯን ንገረኝ። ችግሯ ልጅ የላትም እንድትወልድ ጸልይ። አሁን ኤልሳ የሴትዮዋን ችግር ከማን ነው የሰማ? ከገያዝ ከሰውዬው ነው የሰማ እንጂ ከእግዚአብሔርም አልሰማም፣ ከሴትዮዋ አንደበትም አልሰማም። ልጅ የላትም? አዎ። ነይ 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 አለ። አቤት መጣች። አንድ ነገር ልንገርሽ፣ የሚመጣ አመት የዛሬ አመት ወንድ ልጅ ትወልጂያለሽ። ነመ ዋቀዮ ነንሶሶ ቢነት ዘመን ዘማሊፍ ኡምሪ እንደሜረጋ ዱሎምቴት ይወቲ ዱሎምቱን አከመት ሙጫ ጎለትሬ ነንሶሶ ቢን ወንድ ልጅ ትወልጃለሽ። ወጋራ የሆነ ሙጫ ይልማ ጎለታ ነንሶሶ ቢን ነንጎዮምስን ማልተቾራድ ዱሎሜራ ሰዓቲት ሙጫ አርገ ተደረንጅሩ ሰዓቲት ደላርገ ተደረንጅሩ አኔ ዱሎሜራቲ ነንጎዮምስን ነንሶሶቢን አደራ ነንጎዮምስን ዲሲ ነንጎዮምስን አይ ኢኑመታ አረገሰች። በአመቱ ወንድ ልጅ ወለደች። እሷ ለነብይ ኤልሳ ያረገችው የምትችል ነገር ናት። የተቀበለችው ግን የማትችል ነገር ናት። እስቲ ነካ አድርግና መባረክ ከፈለክ በለው የምትችል ነገር ትሰጠዋለህ፣ የማትችል ነገር ደግሞ ትቀበለዋለህ በለው። ኤብፈሙ ወርባናን ያዲን ኢሰደንደሱ ሂላታ ኢሰንደንደኝሞ ሂንፉረታ ሀርገጌ እስከቢ ኢሰደንደሱ ምት እንት እንደንደኝ ሀርገጌ ያገሉ የምትችለው ነገር ሳይሆን የማትችለው ነገር ወደ እጅ ይግባ፣ ወደ እጅ ይግባ። ተቀየር በኢየሱስ ስም፣ ተለወጥ በኢየሱስ ስም፣ ተከናወን በኢየሱስ ስም። ህይወት ይቀየር፣ ታሪክ ይቀየር፣ ነገርሽ ይቀየር። እሷ የምትችለው ነገር ምንድነው? ብር መስጠት፣ እራት መስጠት፣ ምሳ መስጠት፣ ቁርስ መስጠት፣ ቤት መስጠት። እሷ የምትችለው ይሄ ነገር ነው። የማትችለው ነገር ደግሞ ምንድነው? ልጅ መውለድ አትችልም። ፕሊስ እጅ ዘርግ ወደፊት። እግዚአብሔር ዛሬ የማትችለው ነገር ወደ እጅ ያስገባል። ሂንታ አሎ ዲቫራ ባሮ ዲቫኒያስ የማትችለው ነገር ወደ እጅ ያስገባል። አልቻልክም፣ አቃቴ፣ ከበደብህ፣ ከአቅሚ በላይ ሆነ፣ እግዚአብሔር ይቀይረዋል። እግዚአብሔር ከመሬት ያነሳዋል። እግዚአብሔር ታሪክን ይቀይራል። እግዚአብሔር ህይወትን ይቀይራል። ወንድሜ ዛሬ የመቀየር ቀን ነው፣ የመለወጥ ቀን ነው። እግዚአብሔር በኤልሳ በኩል እንደተናገረ እቺን ሴት አሰበ። ወንድ ልጅ ወለደች። ነቢያቶች ብዙ ጊዜ ኦንላይን ናቸው። ቃል ማውጣትና ትንቢት መናገር አንድ አይደለም። አንዳንድ ነቢያቶች ቃል ያወጣሉ፣ አንዳንድ ጊዜ ደግሞ ትንቢት ይናገራሉ። ቃል ማውጣት ማለት ተዘግቶብህ ካለ በኢየሱስም ይከፈታል ማለት ይሄ ቃል ማውጣት ነው። የሥራ በር ይከፈታል፣ ይሄ ቃል ማውጣት ነው። የሞተ ነገር ይነሳል፣ ይሄ ቃል ማውጣት ነው። ትንቢት ደግሞ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ይሄ ደግሞ ትንቢት ነው። ወገኖቼ ትንቢትና ቃል ማውጣት ለዩ። እግዚአብሔር በትንቢት ይሰራል፣ ቃል በማውጣት ይሰራል። እንደ ምሳሌ አንድ ሰው እባክህ እግዚአብሔር ሰው በር ተዘግቶብኛል ቃል አውጣልኝ ካለ በጌታ በኢየሱስ ስም ከዛሬ ቀን ጀምሮ አይዘጋብም ካልኩ ከእግዚአብሔር ምንም ነገር አልሰማሁትም፣ ግን እግዚአብሔር ከአፌ ጋር እንዳለ 100% አምኜ ነው የምጸልየው። ይከፈታል። ነገ መጥተህ ትመሰክራለህ። ነገ መጥተህ ትመሰክራለህ። ነገ ህይወት እንደሚቀየር፣ ነገ ታሪክ እንደሚቀየር መጥተህ ትመሰክራለህ። ኦ ሆኖልኛል ትላለህ። ቃል ነው ትንቢት ነው የምትፈልጉ? ሁለቱም በሉ እስቲ አርቀቢ ጋር አስቀቢ ጋር አጃጀንሲ ባስ አስቀቢ ኢናመንታ ኢላን መኩራ ጂሚቲ አጃጀንሲ ባስ አጅራ አስቀቢ ጋር ማናባቴ ጋር ፈዱፍ ተጩፈማ ዳሲ ባቴ ጋር ፈደምቱ በነማዳ አማና መኩራ ተቆፉ አበናሜራ ለ11 ሰው የሆነ ነገር ተከፍቷል። ተከፍቷል። ጮክ ብላችሁ ተከፈተ በሉ። ተከፈተ በሉ እስቲ ተከፈተ በሉ እስቲ። አው እግዚአብሔር ከዚህ በኋላ ይቀይራል። እግዚአብሔር ከዚህ በኋላ ታሪክን ይቀይራል። ዛሬ የማትችለውን ነገር ነው እግዚአብሔር ወደ ቤት የሚያስገባ። የማትችለውን ነገር ትቀበላለህ።
waan hin dandeenye sanatu dhufee harka kee qaba. Yaaltee waan dadhabde, dandeettii kee yaaltee waan dadhabde, beekumsa kee yaaltee waan dadhabde, sammuu kee yaaltee waan dadhabde, jireenya keetiin yaaltee waan dadhabde, asinin dhiibdee dadhabde, achinin dhiibdee kana booda heloo hin danda'ama. Hin danda'ama. Yaa nama akka dubartii kana otoo fira qabdu, utuu nama qabdu, otoo waan hundumaa qabdu, abdii kuttee taa'aa jirtu Waaqayyo akkasiin jedha. Haala sitti cufame kee rifeensi baaseera. ወንድሜ ዛሬ ማታ በኢየሱስ ስም የመቀየር ቀን ነው። ጮክ ብለህ አሜን በለ። የመለወጥ ቀን ነው። የመለወጥ ቀን ነው። የመቀየር ቀን ነው። የፍሬያማ ቀን ነው። ፈልገህ ያጣሽውን ነገር መጥቶ ይፈልጋል። ፈልገህ ያጣከውን ነገር ይፈልጋል። ፈልገሽ ያጣሽው እንደገና ባርሽን አንኳኩቶ ይመጣል። የት ነው አለሽ ይላል። በረከት የሚቀበሉ ሰዎች አሉ። እኔ አላቅም 29 ሰው እግዚአብሔር አዲስ የመክፈቻ ቁልፍ አትቀበልም? ትቀበላለህ ወይ? ተቀበል። የመክፈቻ ቁልፍ ውሰድ። በኢየሱስም ያ መዝጊያ በር ተከፈተ። የተዘጋባችሁ በር ተከፈተ። የትዳር በር፣ የሥራ በር፣ የበረከት በር፣ ኢኮኖሚካሊ ስፒሪቹዋሊ የቢዝነስ በር፣ የውጭ ሀገር በር ተከፈተ። እስቲ 3 ጊዜ ተከፈተ በሉ እስቲ። 1 2 የመጨረሻ ተከፈተ። የቹን ኦሮምኛ ነው በለቤቹ አሜን። ለንት ወይዲ ተከፈተ። የቹን ኦሮምኛ ነው በለቤቹ ላይ ነገኝ ከናም ጫጅሪ ታይኔ ደረቹ ነው እንትሪ ተከፈተ። የቹን ኦሮምኛ ነው በለቤቹ ላይ ሀርኪቶ ልቃስ የሮሰን ይንበነብ ደበልቱ በልበለበነማት ሴን በልበለበነማት ሴን waaqayyo nama tokko balbala cufaa keessaan qabee baasee isatti barbaadde dhabdee darqagee gasheedha. Fuuni ulfina haaraa, fuuni kabaja haaraa, ኢኮኖሚካሊ ሲየብሰራ ስፒሪቹዋሊ ሲየብሰራ የተዘጋባችሁ በር ተከፈተ። ለቪና ዶላር አሳጋማ አፕሮሼ ከማ